ጤና ይስጥልን የገጻችን ቤተሰቦች እንደምን አላችሁ? ሰላም ለእናንተ ይሁን ብለናል። እንግዲህ ዛሬ የምናየው ከጽምዶ ጋር የተያያዘ ሀሳብ ነው። እንግዲህ ጽምዶን በተመለከተ ወይም ደግሞ የጠቅላይ ሚኒስትር አብይ አህመድ ወይም የፌዴራል መንግስት ተቋሚ አካላት ጥምረት ፈጥረው የፌዴራል መንግስትን ለመዋጋት እየተንቀሳቀሱ እንደሆነ ይታወቃል። ሚዲያው በከፍተኛ ደረጃ እያወራበት ይገኛል። በዛው ልክ ደግሞ በዚህ በአዲስ አበባ መንግስትና በአክቲቪስቱ በኩል ከፍተኛ ስጋት አለና በከፍተኛ ሁኔታ በፕሮፓጋንዳ ለመርታት መከራቸውን እያዩ ይገኛሉ። ከነዚህ አካላት መካከል አንዱ ያው በቅርቡ ወደ አገዛዙ የገባው ኤርሚያስ ለገሰ ዋቅጅራ ነው ማለት ነው። ሌሎችም አሉ። በነገራችን ላይ ጽምዶን በተመለከተ በከፍተኛ ሁኔታ ለመኮነን ጥረት የሚያደርጉ ማለት ነው። ቴዎድሮስ አስፋውን ጨምሮ ሌሎችም በጣም በርካቶች ማለት ነው። እንዲሁ ሲሳይ አጌናም ዛሬ በነበረው ፕሮግራም ላይ ጽምዶን በተመለከተ ነበር ሲያወራ የነበረው። በዛሬው ዕለት እንግዲህ በትግራይም በነገራችን ላይ ከባድ የድሮን ድብደባ ተደርጓል፣ በእንደርታ አካባቢ ማለት ነው። ትላንትና ማታ የገባ መሳሪያ አለ በሚል እሱን መሳሪያ መታው ነው የሚለው ብልጽግና። በይፋ ጦርነቱን ጀምሯል። በቀጥታ በእግረኛ ባይገባም በድሮን ግን በከፍተኛ ሁኔታ ይኸው አሁን ለስንተኛ ጊዜ እየደበደበ የሚገኝበት ሁኔታ አለ። ትምህርት ቤቶችን ይመታል፣ የነዋሪ ሰፈሮችና መንደሮችን ይመታል፣ የንጹሃን ዜጎችን ሀብትና ንብረት እያወደመ ይገኛል። እንግዲህ በትግራይ ማለት ነው። እስካሁን ድረስ ጊዜ የተሰጠው ይመስላል። ነገር ግን ነገ ተነገ ወዲያ በቀጣይ ሂደቱ ምንድነው የሚያዋጣው፣ ምንድነው የሚሻለው፣ ይሄ ከምን የመነጨ ነው የሚለው በጣም መሰረታዊ ነጥብ ነው በነገራችን ላይ። ምክንያቱም የጽምዶ አቅም እየጎለበተ መምጣቱንና በተለያየ መንገድ ደግሞ በተለይ የሚዲያ ድግግፉ እንዳለ ሆኖ ሰራዊት ድግግፉን በቅርቡ ይፋ እንደሚሆን አጠቃላይ የጥምረቱ እንቅስቃሴ ምን እንደሚመስል በሁለቱም በተለይ በዋናነት በፋኖና በትግራይ ኃይሎች መካከል እየተገለጸ የሚገኝበት ሁኔታ አለ እና ይሄን ተከትሎ ከፍተኛ ስጋት በፌዴራል መንግስት በኩልና በፌዴራል መንግስት ቅልብተኛ አክቲቪስቶች በኩል ከፍተኛ ስጋት ተፈጥሯል። አሁን ይህንን በተመለከተ ኤርሚያስ ለገሰ ምን እያለ ነው የሚለውን እስቲ ትንሽ እንስማውና ስለሱ ሀሳብ ላይ ተንተርሰን አንዳንድ ሀሳቦችን እናነሳለን። በጣም አጭር ደቂቃ ማለት ነው። እንስማው። እነዚህ ነገሮች ነው ያነሳው ዘመነ። ይህን ያለው ያው ዘመነ አንድ የውጭ ሚዲያ ላይ ቀርቦ ኢንተርቪው ሰጥቶ ነበር። በዛ በኢንተርቪው ጥምረቱን በተመለከተ ሰፋ አድርጎ ማብራሪያ ሰጥቷል። በአጠቃላይ ግን አማራ ክልል እየተፈጸመ ያለውን በተለይ በዚህ ጦርነት እየደረሰ ያለውን ውድመት በተመለከተ ሰፋ ያለ ማብራሪያ ሰጥቷል። እንደሚታወቀው አማራ ክልል ጦርነቱ ከተጀመረ ጀምሮ እንግዲህ የፌዴራል መንግስት እያደረገ ያለው ምንድነው? ቤተክርስቲያናትን፣ ተቋማትን፣ መሰረተ ልማትን ነው እያወደመ የሚገኘው። በዋናነት በቅርቡ የተለያዩ ገዳማት ላይ እንደዚህ አይነት ጥቃት አደርሶ በጣም በርካቶችን መግደሉ ይታወቃል። እዚህ አባይ ማዶን ምናምን የሚባል ቦታ ላይም ይታወቃል። እንደገና ደግሞ ሰርቲ ነው ማርያም የምትባል ቦታ ላይ መጀመሪያ ጦርነቱ እንደተጀመረ ደብረ ኤልያስ ላይ ያደረገው። በትላንትናው ዕለት እንኳን ታላቁ ፍቅር እስከ መቃብር መጽሐፍ ላይ ጭምር ሲጠቀስ የነበረው የዲሚያ ጊዮርጊስ ላይ ከፍተኛ ጥቃት ማድረሱና ገዳማውያኑ መበተኑ የታወቀ ጉዳይ ነው። ይሄ ለነ ኤርሚ አይታያቸውም እውነት ለመናገር ማለት ነው። እና እንግዲህ ጥምረቱን አስመልክቶ ምን ያህል መንገብገብ እንዳደረበት በተለይ የትግራይ ሚዲያ ለአማራ አክቲቪስቶች ሽፋን መስጠቱ የዘመነን ቃለ ምልልስ እና ዘመነ በዛ ጋዜጣ ላይ የሰጠውን ሀሳብ ተንተርሶ የትግራይ ሚዲያ የዘገበውን በመተቸት ነው እነዚህን ሁሉ ሀሳቦች የሚያነሳው ማለት ነው። እንየው። ኢንትረስቲንግ የሆነው ነገር ግን የዘመነን ቃለ መጠይቅ የትግራይ ቴሌቪዥን በኒውስ ደረጃ ነው ይሰራልን። የትግራይ ቴሌቪዥን የመንግስት ማለት ነው፣ እዛ መቀሌ ያለው እና ዲፋይን ሲያደርገው ደግሞ የአማራ የህልውና ትግል ብሎ ነው ዲፋይን ያደርገው። መቼ ነው ግን ህወሓቶች የአማራን ትግል ህልውና ያላችሁት? ዶሮን ሲያታሏት በመጫኛ ጣሏት እኮ የትም ቦታ ነው። ይህን እያለ ያለው አማራውን ማለት ነው። አማራን እያታለሉ ነው፣ ፋኖን እየሸወዱት ነው፣ ፋኖን እያጭበረበሩት ነው ብሎ ነው የሚያስበው። እናንተ ብቻ ናችሁ ማለት ነው ለአማራ የምታስቡት። አማራ መሬት ላይ ቆሞ የሚደማ የሚቆስለው ፋኖ እያለ እናንተ ማን ሆናችሁ ነው ለዛ የምታስቡት? እስቲ ንገሩን። ይቀጥላል። በነገራችን ላይ እና የትግራይ ቲቪ ሄዳችሁ ትግራይ ቲቪ ብላችሁ ብትገቡ የድረገጻቸው ላይ ታገኙታላችሁ። በነገራችን ላይ የአማራ የህልውና ትግል ብሎ ነው ያለ። ህልውና እንግዲህ አማራ የሚያነሳው ምናልባት ቲፒኤልኤፎች ካልገባችሁ ብዙ አመት ነው
ስለ የትኛው ህልውና የሚለውን ስለሚነሳ ማለት ነው። ያም ሆነ የትግራይ ቴሌቪዥንም የዘመነን መግለጫ 1 2 3 ብሎ አስቀምጦታል። እንደወረደላ በአማርኛ ያው ዘመነ እንዲህ ያለ ነው የሚሉት እነሱ የትግራይ ቴሌቪዥን ትግላችን የአማራ ህልውና ለማረጋገጥና የኢትዮጵያን ከብተና ለማዳን ነው አለ ዘመነ ብሎ ማለት ይቀጥላል። የትግራይ ቲቪ የአማራ ህዝብ እያካሄደ ያለው ትግል የአብይ አህመድን ጄኖሳይዳዊ አገዛዝ ከስልጣን ማስወገድ፣ የአማራን ህዝብ ህልውና ማስጠበቅና የኢትዮጵያን መበታተን መከላከል መሆኑን የአፋብን ሊቀመንበር ዘመነ ካሴ አስታወቀ። ከስልጣን እናስወግደዋለን፣ የአማራን ህልውና እናስጠብቃለን፣ የኢትዮጵያን መበታተን እንከላከላለን። እኔ የማውቀውን ልንገራችሁ። የአማራ ህልውና በነገራችን ላይ ኤርሚያስን በዚህ ደረጃ ያናደደው ምንድን ነው? አማራ ህልውና ትግል አለበት ተብሎ መታሰቡና የአማራ ጉዳይ በትግራይ ቴሌቪዥን መዘገቡ፣ የአማራ ጥቃት በአማራ ላይ የደረሰው በደል በትግራይ ቲቪ መቅረቡ ነው ለሱ መከራ የሆነበት ማለት ነው። ከዚህ ቀደም እኮ ደጋግሞ ትግራይ እንድንጠላ ወይም ደግሞ የትግራይ ፖለቲከኞችን የሚሆን የትግራይ ማህበረሰብን በአጠቃላይ በጅምላ ጭምር ነው በነገራችን ላይ እያነሳ ያለው። የጻፋቸውን መጽሐፍ መቼም የመለስ ልቃቂትን ያላነበበ ይኖራል ብዬ አላስብም። ምክንያቱም እዛ ላይ ያስቀመጣቸው በጣም በርካታ ሀሳቦች አሉ። ከትምከተኛ እናት የተወለድክ ምናምን እየተባለ ትምከተኝነቱ በእናት በኩል ተላለፈበት፣ እናት አማራ ነች ብሎ ስለሚያስብ ማለት ነው። እሱ በዛ በኩል እንደተላለፈበት ጭምር በጣም ተደጋጋሚ ጥቃት እንደሚያደርሱበት እና ያላቸውን የክፋት ጥግ ለመዘገብ ጨማምሮ ለማቅረብ ወደር የሌለው ኢቭን የትግራይ ማህበረሰብ ለምሳሌ አብሮ ለመጀመር የሄደበት ርቀት ምንድን ነው? በመሰረተ ልማት ያደጉበትን መንገድ የተረከበት አውድ ማለት ነው። ያንን በነገራችን ላይ አብይ አህመድም ሳይሰማ የቀረ አይመስልም። በእርግጥ አብይ አህመድ አንድን ጥቃት ሲያደርስ ማህበረሰብን አብሮ ማውደም፣ መሰረተ ልማትን መበጣጠስ ስራው ስለሆነ ትግራይ ላይ በ27 ዓመታት ጊዜ ውስጥ ተሰሩ የተባሉ መንገዶች፣ ተሰሩ የተባሉ ትምህርት ቤቶች፣ ተሰሩ የተባሉ የጤና ተቋማት ሙሉ ለሙሉ በሚባል ደረጃ እንዲወድሙ አድርጓል። ከፍተኛ ውድመት ነው ያስከትለው። ደግሞ ዛሬ ተነስቶ 76 በመቶ የሚሆነውን ሻዕቢያ ነው ያወደመው፣ ቀሪውን ደግሞ ፋኖ ነው ያወደመው ይላል። አለማፈሩ ማለት ነው። አለማፈሩ ይቀጥላል። ይሄ አቶ ኤርሚያስ ሲል አንዱ ህልውና ባይዘው ከዚህ ከምዕራብ እነሱ ምዕራብ ትግራይ ከሚሉት ወይም ወልቃይት ጠለምት ምናምን የሚባለው ነው ህልውና። እኔ የማውቀው ተቀየረ ማለት ነው ወይስ የትግራይ ኃይሎች ፈቀዱላቸው? ለአማራ ኃይሎች ሊሰጧቸው ፈቀዱ? ያው ይሄ የወልቃይት ካርድ የአብይ ካርድ ነው። የአብይን ካርድ በቀጥታ የተጫወተበት ነው። የአማራ ህዝብ የህልውና አደጋ ገጥሞኛል ሲል ወልቃይት ስላልተመለሰልኝ የህልውና አደጋ ተጋርጦብኛል አይደለም ያለው። የአማራ ህዝብ በሀገሪቱ ላይ እንደ ዜጋ እንደ ግለሰብም ይሁን እንደ ብሔረሰብ በማንነት የተለይቼ እየተጠቃሁ ነውና መኖር አልቻልኩም። ስለዚህ ለመኖር መታገል አለብኝ። ትግሌ የህልውና ነው ሲል፣ ትግሌ ለመኖር የሚደረግ ትግል ነው ሲል፣ በሁሉም የኢትዮጵያ ክፍል ውስጥ ጥቃት እየደረሰብኝ ነው የሚል ነው እንጂ ወልቃይት ካልተመለሰልኝ ህልውናዬን አጣለሁ እያለ አይደለም እየታገለ ያለው። ለምን ኤርሚያስ እያወቅ አንተ እኮ ትልቅ ሰው ነህ፣ በጣም የተለያዩ ትንታኔዎችን የምትሰጥ ሰው ነህ። 3-4 ፈርጆችን አውጥተህ ትተነትን ነበር። ዋይኖስ እዚህ ጋር ለምን ታፍወረብህ? ለምን በሳቅ የታጀበ ነገሮችን ትናገራለህ? አይቋረጥብህም፣ አብሽር። በዛም ተባለ በዚህ እኮ የእንትን የማለት ለቻ ገንዘብህን እኮ ታገኛለህ። በዚህ ልክ ግን ህሊናን ባሸጥ በጣም መልካም ነበረ። የኔሬቲቭ የትርክት ለውጥ ካለ ማለት ነው፣ ወይም የውሳኔ ለውጥ ካለ ማለት ነው። በተለይ ጎንደሮቹ እኔ እስከማውቀው ጎንደሮቹ ብቻ ሳይሆን በአጠቃላይ የአማራ ትግል የተመራበት መንገድ ከዛ ጋር የተያያዘ ነው። ጄኖሳይድ የሚባለውም እሱ ነው እኔ የምሰማው። ግን ዛሬ የአማራ ህልውና ትግል ተብሎ ትግራይ ቲቪ ነው እያስተላለፈው ያለው። ይቀጥላል። የትግራይ ቲቪ የአብይ አህመድን ጄኖሳይዳዊ አገዛዝ ለማስወገድ ለትግራይና የኦሮሞ ኃይሎችና ለሌሎች የህልውና አደጋ የተደቀነው ኃይሎች ጋር መወያየታቸውንና ጥምረት መፍጠራቸውን ገለጸ ይላል። አያችሁ፣ በእነሱ በኩል ከሚገለጽ በዘመነ በኩል የሚገለጽላቸው ይሻላል። ስለዚህ ዘመነ ምን አለ?
ከትግራይ ኃይሎች ከየት አመጣኸው? የዘገበው ሚዲያው እኮ ነው። ሚዲያው ሲዘግብ ጥምረት እንደፈጠሩ ተናገረን ያለ ሚዲያ ኃላፊነቱን የሚወጣው ሶስተኛ ወገን አድርጎ ነው የሚዘገበው ማለት ነው። ተናገረ ምናምን ብሎ ሶስተኛ መደብ አድርጎ በቦታው እንደሌለ፣ ነገር ግን እንደ አንድ የሚዲያ ሕግና ስርዓት መሰረት ተናገሩ ነው የሚባለው እንጂ ቲፒኤልኤፍ ዘግብልኝ ስላለው ወይም ደግሞ ቲፒኤልኤፍ እኔ መናገር አልፈልግም፣ እኔ ስለ ጥምረቱ አላወራም፣ እኔ ስለ ጽምዶ አላወራም፣ ካወሩ እነሱ ያወሩ ብሎ ነው ወይ የተናገረው? እንደዛ አይደለም። ይሁን ሆኖ የአቶ ኤርሚያስ ለገሰ ንግግር በዚሁ ይቀጥላል። በምን ያህል ደረጃ ቆሽታቸው እንዳረረ፣ ምን ያህል ስጋት ውስጥ እንደገቡ ሲሳይም በነገራችን ላይ ሲሳይ አገናም በዛሬው ፕሮግራሙ ይደግመዋል። በጣም በርካታ አክቲቪስቶች በዚህ በኩል አሉ። እንዳለው ደግሞ በተለይ ጎጃም እና ጎንደር ወይም ደግሞ የአማራን ትግል 3-4 ቦታ ለመከፋፈል የሚሄዱበት ርቀትንም እንደዚሁ ለማንሳት ሞክሯል። በተለይ ጎንደር ጠንካራ አቋም አለው ወልቃይትን በተመለከተ እያለ ያነሳል። ወልቃይትን አሳልፎ የሚሰጥ አማራ እንደሌለ ደጋግሞ ተናግሯል። ግን የአማራ ሕዝብም ሆነ ሌላው አካል የሚያምነው ፋኖን እንጂ እናንተን ዲስኩር አይደለምና ይሄ በጣም አስቂ ነገር ነው። እንደው ለመከታተል ያህል ብዬ ነው ያነሳሁት። የገጻችን ቤተሰቦች ስለተከታተላችሁ እናመሰግናለን። ገጻችን ላይክ፣ ሼር እና ሰብስክራይብ አድርጉ። ሀሳብ አስተያየት ስጡ።